ይሄ ሮሌክስ ሰዓት ጄምስቲ ማስተር ሰከንድ የሚባለው ነው። ጉግል ባርጋችሁ ልትመለከቱ ትችላላችሁ። 24000 የአሜሪካ ዶላር ነው። ሮናልዶ የሚያደርገው ነው። የዓለም እግር ኳስ ተጫዋች ታዋቂው ሀብታሙ ቱጃሩ ሮናልዶ የሚያደርገው ሰዓት ነው ያደረገው። በወቅቱ ምንዛሬ መሰረት 24000 ዶላር ስንት ነው ብዬ በኢትዮጵያ ስመታው ወደ 4.1 ሚሊዮን ብር ነው የሚመጣው ማለት ነው። የማን ሰዓት? የሽመልስ አብዲሳ ሰዓት ማለት ነው። ብዙዎች በድህነትና በራብ ላይ በሚገኙበት ሰዓት ላይ፣ ብዙዎች በችግር ላይ በሚገኙበት ሰዓት ላይ አበዳሪዎች ለኢትዮጵያ አናበድርም ባሉት ላይ ያን ነው። ይሄ ሰዓት በሚወጣበት ሰዓት ጊዜ መቲ አስገራሚው ነገር የብልጽግና አክቲቪስቶች ኢቭን በጣም ቀንደኛ የሚባሉት ተው ሳታረጋግጡ አታወሩ፣ ምናልባት አቶ ሽመልስ በስጦታ ተበርክቶላቸው ቢሆን ዘመድ ሰጥቷቸው ቢሆን ምናምን የሚል ማስተባበያ ይዘው ወጡ። በነገራችን ላይ የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ የሙስና ክስ እንዳለባቸው ታውቂያለሽ? አሁን 9ኛ ዓመቱ ይሄ ፋይሉ አልተዘጋም። 3 ነው 4 ነው ክሳቸው የሙስና። ከነሱ መካከል አንዱ ምን እንደሆነ ታውቂያለሽ? የሀገር ጠቅላይ ሚኒስቴር ሆነው ሳሉ የ1000 ዶላር ሰዓት በስጦታ ተቀበሉ የሚል ነው። ስጦታ መቀበል ለምን የሚሰጠሽ? ፐርሰናሊ ወዶሽ አይደለም፣ በማንነትሽ አይደለም የሚሰጥሽ፣ አንድ ጥቅም ፈልጎ ነው የሚሰጥሽ። ስለዚህ ስጦታ ለባለስልጣናት የተከለከለ ነው በሙስና ሕግ መሰረት። የብልጽ አገልጋዮች ግን ይሄን እንደ ትልቅ ነገር ሊነግሩን ሊያስተባብሩ አቶ ሽመልስ በስጦታ ሳግኝ ከሆነ ለምን በማናውቀው ላይ እንፈርዳለን እያሉ በመሬት ለውጦት እስከሆነ በኢትዮጵያ ሕዝብ መሬት ለውጦት በምን ሊሆን ይችላል? መጥ ይሄን የሚያደርግለት ሰው ስጦታም ከሆነ ደጎስ ያለ መሬት አግኝቷል ወይ የሆነ ሌላ ጥቅም አግኝቷል። በኢትዮጵያ ሕዝብ ላይ በንብረቷ ላይ የተሾመበትን ሕዝብ እንዲያስተዳድር የተሾመበትን ሕዝብ እንዲያገለግል የተሾመበትን ሙስና እየፈጸመበት ነው። የራሱን ክስ እየሞላበት ነው እንጂ የአንድ ርዕሰ መስተዳድር ደሞዝ 20000 ዶላር እንደማይሞላ ይነግሩናል እነሱ ራሳቸው። 25000 ነው ይሉናል በኢትዮጵያ ማለት ነው። 25000 ብር የኢትዮጵያ 25000 ብር ማለት ስንት እንደሆነ ታዩ እንግዲህ 100 ምናምን ዶላር ማለት ነው። 100 ምናምን ዶላር ደሞዝ የሚበላ ሰውዬ የ24000 ዶላር ሰዓት ካረገ ሙስናው ምን ያህል ስር እንደሰደደ እንዴት አድርገው እንደ ቅንቅን ይችን ሀገር እየበሏት እንደሆነ የሚያሳይ ነገር ነው። ደግሞ ማንም አይነካኝም በሚል ራሱ ፕሮፋይል ላይ ነው እንዲህ አድርጎ ብቅ አድርጎ ኮቱን ሰቅሰቅ አድርጎ እንደዚህ ያደርግ የዘነጠብን ማለት ነው።